ሀገራችን አላህ ሰላም ያድርግልን። ሀገራችን ሰላም ባለመሆኑ ምክንያት አገር ውስጥ ያሉት የሚራቡት ብቻ ሳይሆኑ እኛም ስደት ላይ ብዙ በልባችን የታመማለ ልብስ እየለበስ እንደኛ ብንመስልም ልቡ ያልደማና ያልቆሰለ የለም። ሀገራችን ሰላም ቢሆን ወደ ሀገራችን የምንሄድበት ጊዜ ቅርብ ይሆን ነበር። ሀገራችን ላይ የመኖር ትልቅ ተስፋና ምኞት እያለን ሰላም በማጣት ብዙ ነገር የደረሰብን አለ። ፈጣሪ ሀገራችንን ሰላም ያድርግልን። ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ጠፍቻለሁ። እንደምታውቁት የመዳም ቤት ስራና አንዳንድ ጊዜም ፍቃድ ስለሌለኝ ቤት ውስጥ እንዲሰራ በአንዳንድ ምክንያቶች ጠፍቻለሁ። ይህን ቪዲዮ ጀምሩት፣ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ግን ከልቤ ልመርቃችሁ ነው። የእውነት ነው። ለራሴ የምመኘውን ለውድ ቤተሰቦችም ስለምመኝ ነው። ሁላችሁም በያላችሁበት ናችሁ በዱዓ እንረሳሳ። እንዲሁም ደግሞ አሚን በሉ። እኔ እናንተን ልመርቃችሁ፣ እናንተም ደግሞ ለኔ መልካም ምኞታችሁን ግለጹልኝ። 2016 የሰላም የአንድነት የፍቅር አገራችን ሰላም የምትሆንበት የታመመው ሽሮ የደኸኘው አግኝቶ የተከፋው ስቆ እናት እህት ወንድም ወገኖቻችን ላይ እንደ ሸዋ እንደ ጩጫን ሜዳ ላይ የፈሰሱት ሁሉ በነበሩበት ቦታ ተመልሰው የቀድሞዋና የድሮ ያቺ መልካሟ ኢትዮጵያ እንድትሆን ፈጣሪ ይርዳን። እንዲሁም ደግሞ በስደት ዓለም እንደኔ ማዳም ቤት ኩስትር ብላችሁ እንደኔ ማዳም ቤት ክፍት ብሏችሁ ጧት ማታ በሰው ቤት እየተገረፋችሁ ለምትኖሩት ፈጣሪ የረፍት እንጀራ ይስጣችሁ፣ ያልታሰበ ርዝቅ ይስጣችሁ። ትልቁ ነገር ጤና ነውና ጤና ላይ ይስጣችሁ። ዙሪያችሁን በሰላም በፍቅር በአንድነት በማግኘት ፈጣሪ ይሙላላችሁ። ሁሌም ሳቁ። መከፋትንና ማጣትን አላህ ከረባችሁ ያርቅላችሁ። እኛ ደህንኛ እንመስላለን እንጂ ስደት ላይ የምንኖር ሰዎች በጣም በአንድን በተለያዩ ምክንያቶች የተሃመምንን ህመም ብዙ አይነት ህመም አለ። ሰው ልጅ አሞት አልጋ ላይ ስለተኛ አይደለም ታሟል ብቻ የሚባለው። ብዙ ነገሮች አሉ። ብቸኝነትም ህመም ነው፣ መከፋትም ህመም ነው። ስደት ላይ በናፍቆት መሰቃየት ህመም ነው። ይህን ሁሉ ፈጣሪ አይቶ የልባችሁን መሻት ፈጣሪ ይሙላላችሁ። ልጆቻችሁ ለናፈቋችሁ ከልጆቻችሁ ጋር ፈጣሪ ያገናኛችሁ። ትዳር የሌላችሁ ትዳር ይወስጣችሁ፣ ልጅ የሌላችሁም ልጅ ይስጣችሁ። ፈጣሪ 2016ን ሁሉን ነገር ለእናንተ ይገባችኋልና ለስደት ዓለም እህቶቼ ፈጣሪ ሁላችሁንም የልባችሁን መሻት ይሙላላችሁ። እናንተም ደግሞ ለኔ እስኪ ዱዓ አድርጉልኝ፣ መልካም ምኞታችሁን ግለጹልኝ። ከሰው ልጅ እኛ ሙሳፊሮች ነን፣ ዱዓችን ሙስተጃብ ይሆናልና ዱዓ አድርጉ።